በቀን ለአንድ ደቂቃ ብቻ ይህን በምስሉ ላይ የምትመለከቱትን ፕላንክ የተሰኘ እንቅስቃሴን በመስራት የጀርባ ህመምን መቀነስ፣ የሜታቦሊዝምን ወይንም የምግብ መዋሃድ ሂደትን ፈጣን ማድረግ፣ የአጠቃላይ ሰውነታችሁን ጥንካሬና የመተጣጠፍ አቅምን መጨመር እንዲሁም የሰውነታችሁን ፖስቸር ወይንም አቋም ቀጥ ያለና የተስተካከለ እንዲሆን ማድረግ የምትችሉ ሲሆን ልክ እንደ አብዛኛዎቹ የሰውነት እንቅስቃሴዎችም ሁሉ ጭንቀት ወይንም ስትረስን ለማቅለልም ይረዳል። በተለይም ከአእምሯችሁ ወደ ሰውነታችሁ እንዲሁም ከሰውነታችሁ ወደ አእምሯችሁ የሚላኩ መልእክቶችን ማስተላለፊያ መስመር ለሆነው ስፓይናል ኮርድ ወይንም አከርካሪ አጥንት ሽፋንና ድጋፍ ለሚሰጠው ኮር ለምንለው የሰውነታችሁ ማዕከለኛ ክፍል በጣም አስፈላጊ የሆነ ጥንካሬን ያላብሳል። በተጨማሪም በሆድ አካባቢ የሚከማች ስብን ለመቀነስና ልጥፍ ያለ ሆድ እንዲኖራችሁም ለማድረግ በጣም ጠቃሚ ነው። እንግዲህ እነዚህን ሁሉ ለማግኘት ይህን እንቅስቃሴ በቀን ቢያንስ ለአንድ ደቂቃ